ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ ደግሞ አዲስ ለሰን እናያለን። ዛሬ የምናያቸው አዳዲስ እንግሊዘኛ ቃላቶችን ንግግራችሁ ላይ ልትጠቀሟቸው የምትችሏቸውን አዳዲስ የእንግሊዘኛ ቃላቶች ዛሬ እናያለን ማለት ነው። ይህንን ለሰን ስንጨርስ እናንተ እነዚህን ቃላቶች በትክክል ንግግር ላይ መጠቀም መቻል ይኖርባቸዋል። አሁን ወደ ትምህርታችን እንግባ። እነዚህ ቮካብለሪ ወይም ቃላቶችን ስናይ የመጀመሪያው አይ ኖ አለን። እነዚህ ሶስቱንም አንድን ነገር ስለመረዳት ስለማወቅ ለመናገር ስንፈልግ የምንጠቀማቸው ናቸው። የመጀመሪያው አይ ኖ፣ ኖ ማለት ማወቅ ማለት ነው። አይ ኖ ስትሉ አውቃለሁ እያላችሁ ነው። አይ ኖ ኢንግሊሽ፣ እንግሊዘኛ አውቃለሁ። አይ ኖ ስፓኒሽ፣ ስፓኒሽ አውቃለሁ። ኦኬ። ከዛ አይ አንደርስታንድ ደግሞ አለች። አንደርስታንድ መረዳት መገንዘብ ማለት ነው። አይ አንደርስታንድ ስትሉ እረዳለሁ እያላችሁ ነው። አይ አንደርስታንድ ስንል እረዳለሁ እያለ ነው። አይ አንደርስታንድ ኢንግሊሽ፣ እንግሊዘኛ እረዳለሁ። አይ ኖ ኢንግሊሽ፣ እንግሊዘኛ አውቃለሁ። አይ እንግሊዘኛ አልረዳም ስንል ደግሞ አይ ዶንት አንደርስታንድ እንላለን። ዶንት ማለት አይ የሚለው እንዲተካ ኔጌቲቭ እንዲያደርግ የገባ ቃል ነው። አይ የምትለው እንዲተካልን ዶንት አለን። አንደርስታንድ ቅድም እንዳለው መረዳት ነው። አይ ዶንት አንደርስታንድ ስንል አልረዳም እያለን ነው። አይ ዶንት አንደርስታንድ ኢንግሊሽ ስንል ደግሞ እንግሊዘኛ አልረዳም እያለን ነው። ራይት? ኦኬ። አይ አንደርስታንድ፣ አይ ዶንት አንደርስታንድ፣ አይ ኖ። እነዚህ ሶስቱን ተጠቀምን ማለት የሆነ ነገር ማወቅ መረዳታችንን ወይም ደግሞ አለመረዳታችንን እየገለጽን ነው። አይ ስፒክ እንላለን። እንግሊዘኛ ቃለው እንዴ ነበር ያላችሁኝ? አይ ኖ ኢንግሊሽ፣ እንግሊዘኛ እረዳለሁ። አይ አንደርስታንድ ኢንግሊሽ፣ እንግሊዘኛ እናገራለሁ። ሲሆንስ አይ ስፒክ ኢንግሊሽ እንላለን። ስፒክ መናገር ናት። አይ ስፒክ ማለት ደግሞ እናገራለሁ እያላችሁ ነው። አይ ስፒክ ኢንግሊሽ፣ እንግሊዘኛ እናገራለሁ። አይ ስፒክ አማሪክ፣ አማርኛ እናገራለሁ። አይ እንግሊዘኛ አልናገርም ከሆነ ደግሞ አይ ዶንት ስፒክ ኢንግሊሽ። ዶንት ቅድም እንዳልነው አይ ለማለት ኔጌቲቭ ለማድረግ ነው የምንጠቀመው። ስለዚህ ስፒክ ደግሞ መናገር ነው። አይ ዶንት ስፒክ ስንል አልናገርም እያልን ነው። አይ ዶንት ስፒክ ኢንግሊሽ፣ አይ ዶንት ስፒክ አምሃሪክ። ኦኬ። እንደዚህ አላችሁ። የሆነ የመሰላችሁ ነገር ከሆነስ ይህ ይመስለኛል እንደዚህ ምናልባት የምንል ከሆነ የመጀመሪያው we have I think so፣ I think so ይመስለኛል። ለምሳሌ አንድ ሰው መጥቶ is the weather good፣ አየሩ ጥሩ ነው ይላችሁ። ይመስለኛል ስትሉ I think so ትላላችሁ። አይመስለኝም ከሆነስ I don't think so። ዶንት ልክ እዚህ ጋር ስንጠቀማት እንደነበረችሁ I don't think so፣ አይመስለኝም። ኦኬ። ምናልባት ከሆነስ አየሩ ጥሩ ነው፣ ምናልባት ሜቢ፣ ሜቢ፣ ሜቢ። ሜቢ ስንል ምናልባት እያለን ነው። ኦኬ። አሁን ለምሳሌ የሆነ ሰው መጥቶ is he from Japan ቢለን is ቅድም እያለው እንደነበረው ለሱ ሲሆን የምንጠቀማት right። no he እሱ from ከጃፓን ያው ሀገር ነው ጃፓን right። is he from Japan እሱ ከጃፓን ነው ስትባሉ ይመስለኛል ከሆነ I think so፣ አይመስለኝም ከሆነ I don't think so፣ ምናልባት maybe። okay, we have these words። ከዛ በኋላ ግን የሆነ ጥያቄ መጠየቅ ብትፈልጉስ ወይ የሆነ ነገር ልታረጉ ፈልጋችሁ አካባቢው ላይ የሆነ የያዛችሁ ነገር ካለስ ለምሳሌ ፊት ለፊታችሁ የሆነ ሰው አለ እናንተ ልታልፉ ፈልጋችኋል። ያኔ ምን ትላላችሁ? ፓርደን፣ ፓርደን። ፓርደን አለ
ፓርደን ይቅርታ ማለት ነው። የሆነ ነገር ልታደርጉ ነው፣ ይቅርታ ብላችሁ ነገራችሁን ወደ ማድረግ ትሄዳላችሁ። የመጀመሪያው we have pardon። ከዛ ሌላ ምን አለን? excuse me እንላለን። excuse me ልክ እንደ ፓርደን ይቅርታ እያላችሁ ነው። በየሆነ ነገር ልታደርጉ ስለሆነ እዛ አካባቢ ያሉትን ሰዎች ይቅርታ ጠይቃችሁ ልታልፉ ሊሆን ይችላል፣ ወይ ደግሞ ይቅርታ ጠይቃችሁ ልትጠይቁ ሊሆን ይችላል። just like that ሲሆን excuse me እንላለን። ሌላ እኛ በጣም የለመድናት አለች አይደል? I'm sorry። እሷም አለች I'm sorry። ይቅርታ እያለ ነው እዚህ ጋር። I'm sorry ብለን ከዛ በኋላ መጠየቅ የምንፈልገውን ወይ ልናደርግ ያሰብነውን ነገር እንናገራለን። ኦኬ ለምሳሌ እያወራው ነው አልተሰማችሁም። ምን ትሉኛላችሁ? ፓርደን ኤክስኪውዝ ሚ ወይ ደግሞ I'm sorry ትላላችሁ። ከዛ could you repeat that? could you repeat that? could you repeat that? ያንን ልደግመው ወይም ልደግሚው ትችያለሽ ወይ ትችላለህ ወይ ያለ ነው። ያንን ልደግሚው ትችያለሽ ስትሉኝ could you repeat that? ምን እንላለን? sorry ወይም I'm sorry, excuse me, could you repeat that? could you repeat that? okay good። ልክ እንደዚህ ብለን እንመልሳለን። ቅድም እንዳልነው አልተሰማኝም ወይ መስማት አልቻልኩም ስንል I can't hear you. excuse me, I can't hear you. could you repeat that? okay then I'm sorry, I have a question. I have a question ጥያቄ አለኝ ማለት ነው። የተማራችሁ ያላችሁት ነገር ካልገባችሁ ጥያቄ አለኝ ለማለት ስትፈልጉ excuse me ወይም pardon, I have a question ይቅርታ ጥያቄ አለኝ እያላችሁ ነው right? ልክ እንደዚህ አድርጋችሁ እነዚህን ሶስቱን መጠቀም ትችላላችሁ። ሶስቱን ይቅርታ ማለት ናቸው። ይሄኛው ደግሞ እንዲደገምላችሁ ስትፈልጉ የምትጠይቁበት መንገድ ነው ማለት ነው። ኦኬ good። እነዚህን አየን። አሁን ደግሞ ልክ በእነዚህ መሰረት ያሉ ጥያቄዎችን እንሰራለን። ወደ ጥያቄዎቹ እንሄዳለን ማለት ነው። አሁን ደግሞ እዚህ ላይ የምታዩቸውን ጥያቄዎች እንሰራለን። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። ስለዚህ አሁን ጥያቄዎቹን ወደ መስራት ትሄዳላችሁ። አሁን ወደ ጥያቄዎቹ እንሂድ። እናዛምዳለን እነዚህን ጥያቄዎች። እናንተ ዳሹ ላይ መግባት ያለባቸውን ነገሮች ነው የምትነግሩኝ። ከነዚህ ትመርጣላችሁ፣ ዳሹ ላይ ትከታላችሁ። ኦኬ የመጀመሪያው I don't ዳሽ I don't ብሎ ዳሽ አለ። I don't ብሎ የትኛው ነው የምናስገባው? የትኛው ይመስላችኋል? ኦኬ good። I don't understand the question. I don't understand the question. ጥያቄው አልገባኝም እያለን ነው right? I understand ይገባኛል እያለን ነበር። then I don't understand አይገባኝም። I don't understand the question ጥያቄው አይገባኝም ወይም አልገባኝም እያለን ነው። okay then we have the next one። ቀጣዩ ደግሞ I speak ብላችሁ ምን መምጣት አለበት? እኔ እናገራለሁ ብላችሁ ምንድን ነው የምትናገሩት? yes English። ኤ ላይ ያለው I speak English። okay then I ዳሽ እኔ ብሎ ዳሽ አለ። የትኛውን ነው ማስገባት ያለብን? እኔ yes I know your name። I know your name ስምህን ወይም ስምሽን አውቀዋለሁ እያለን ነው። የመጨረሻው I understand አለን። understand ምንድን ነው ብለናል? ይገባኛል እያለን ነው። I understand ሲሆን ይገባኛል፣ እኔ ይገባኛል። ምንድን ነው የሚገባ? my homework የቤት ስራዬ ይገባኛል ወይም እረዳዋለሁ እያለን ነው። yes ኳስችኖቹ እነዚህን ይመስላሉ። ሁሉንም አገኛችሁት? ኦኬ good። ስለዚህ ልክ በእነዚህ መሰረት እነዚህን ቃላቶቹን እየተለማመዳችሁ ትጠብቁኛላችሁ። ከዛ ቀጣይ ሌሰናችንን ደግሞ እንጀምራለን። እስከዛ ድረስ ባይ